የመጨረሻ መመኪያችን የመድኃኔዓለም ምሕረት ነው። በቃ መጠጊያችን መሆን ያለበት የሰው ልጅ ሁል ጊዜ ከእግዚአብሔር እንኳን አንድ ቀን ሲወጣ አንድ ቀን ሲገባ ነው የሚኖር። የሁል ጊዜ ወዳጅ እግዚአብሔር ብቻ ነው። ሰው ግን አንድ ቀን ጥዬ ልሂድ ብሎ ሲወስን አንድ ቀን ሲቀር ነው የሚኖረው። ሰው ብዙ ቀን ይወስናል፣ ብዙ ቀን ግን እግዚአብሔር ያፈርሳል። እግዚአብሔር ግን የሁል ጊዜ ወዳጅ ነው፣ የታመነ ወዳጅ። እግዚአብሔር ስንት ቀን ደጅ ቆሟል እኛ ቤት መግቢያቱ። ሁላችንም እግዚአብሔርን አልከፍት ብለን ብዙ ቀን ሰደነዋል። ብዙ ቀን እንመከር አንሰማም። በነቢያት መከረን አልተከፈተም። በሐዋርያት መከረን አልተከፈተም። በመጽሐፍ መከረን አልተከፈተም። በመምህር መከረን አልተከፈተም። በንስሐ አባት መከረን አልተከፈተም። በጓደኛ መከረን አልተከፈተም። በእናት አባት መከረን አልተከፈተም። ሀብታችንን አንዳንድ ቀን በማጥፋትም መከረን አልተከፈተም። በበሽታ ቆነጠጠንም አልተከፈተም። እስካሁን እንደተዘጋ አለ። ክርስቶስን በር ላይ እንደቆመ አለ። በገዛ ልጁ ቤት ተዘግቶብን የሚከፍትለት አጡ። አሕዛብ አይደለም የበደሉት፣ ወደ እነሱ ሊያንኳኳም አይሄድም። የእድል ነው። ከቃሉ ጋር ናችሁ። እነዚህን እድል ያሳጣናል። እውነት ነው የምነግራችሁ፣ እድላችን ልናጣው እንችላለን።